ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። ሃሎ ይበሉ። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ሁልጊዜም እንደምንሰራቸው ወይም ሁልጊዜ እንደምንማራቸው አስፈላጊ የሆኑ የእንግሊዝኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው የሚለው እናያለን። ከዛ ትርጉማቸውን በቀላል መንገድ ማወቅ እንችላለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው፣ እዚህ ጋር አሁን ኤል ኢን እንደምን ማንበብ እንደ ሊ እናነባለን። ከዛ ኤ አለች፣ ሁለት አናባቢዎች ናቸው ኢ እና ኤ በአንድ ላይ የመጡት። ስለዚህ በዚህ ሰዓት ምን ታደርጋላችሁ እናንተ? ኢን አንብባችሁ ኤን አታነቡም። ሁለት አናባቢዎች እንደዚህ ከመጡባችሁ የመጀመሪያው አንብባችሁ ቀጥሎ ያለውን አታነቡም። ከዛ ኤል ኢን እንደ ሊ አነበብን። ከዛ ቪ ኢን እንደ ቭ ማንበብ ስናነብ ሊቭ ሊቭ፣ ኤም ኢን ሚ ሚ፣ ኤን እንደ አ፣ ኤልኦን እንደ ሎ፣ ኤንኢን ን ብለን ማንበብ ስናነበው አሎን። ሙሉ ስናነበው ሊቭ ሚ አሎን ሊቭ ሚ አሎን ምን ማለት ነው? ብቻዬን ተወኝ ወይም ብቻዬን ተይኝ ለማለት ሊቭ ሚ አሎን እያልን ነው ማለት ነው። ሊቭ ማለት እንግዲህ መተው ማለት ነው። ሚ እኔን፣ ስለዚህ እኔን ተወኝ። አሎን ማለት ብቻዬን፣ ብቻ እንደማለት ነው የምንጠቀመው ማለት ነው። በአንድ ላይ ብቻዬን ተወኝ ማለት ይሆናል። ኦኬ ወደ ቀጣይ እንሂድ። እዚህ ጋር ዲኦን እንደ ዶ ማንበብ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ ዶን ዶን፣ ኤን እንደ አ፣ ኤን እንደ አ፣ ኤንን እንደ ን፣ ኤስን እንደ ስ። እዚህ ጋር ዳብሊው አትነበብም። እዚህ ጋር አንሰር ለማለት ነው። እሺ አንሰር ብዬ ለመጻፍ ነው። እዚህ ጋር አር የለችም፣ አስተካክሏት ማለት ነው። አንሰር ለማለት ነው፣ በስተት ነው። አርን አስገቡልኝ። ስለዚህ ኤን እንደ አ፣ ኤንን እንደ ን፣ ኤስን እንደ ስ አንብበን ከዛ ዳብሊው አትነበብም። ኢን አርን እንደ ር ማንበብ ነው። ስለዚህ አንሰር ብላችሁ ነው የምታነቡት፣ አስተካክሉት። ኤምኢን ሚ ብላችሁ ማንበብ በአንድ ላይ ዶን አንሰር ሚ ዶን አንሰር ሚ ካልን ምንድን ነው? አትመልስልኝ ወይም አትመልሽልኝ ለማለት ዶን አንሰር ሚ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ኤፍኢን እንደ ፊ ማንበብ፣ ሁለቱንም ኢ በአንድ ድምፅ እንደ ፊ እናነባለን። ኤልን ል ብለን ማንበብ ስናነባው ፌል ፊል ፊል፣ ኤምኢን ሚ ፊልሚ ፊልሚ፣ ፒን እንደ ፕ፣ ኤልኢን እንደ ሊ፣ ኤስኢን እንደ ስ ማንበብ ስናነባው ፕሊስ ፕሊስ፣ ሊቭ ሚ ፕሊስ ሊቭ ሚ ፕሊስ ምን ማለት ነው? እባክህ ተረዳኝ ወይም እባክሽ ተረጅኝ ለማለት ፊልሚ ፕሊስ እንላለን። ፊል ማለት ስሜት እንደማለት ነው። ስለዚህ ተረጅኝ፣ ሚ ስንል ተረጅኝ እያልን ፊልሚ ካልን ተረጅኝ። ፕሊስ ማለት ደግሞ ምንድን ነው? እባክህ ወይም እባክሽ ማለት ይሆናል። ስለዚህ ፊልሚ ፕሊስ ካልን እባክህ ተረዳኝ ወይም ተረጅኝ እንደማለት ይሆናል ማለት ነው። ያ ወደ ቀጣይ እንሂድ። እንዴት እናንብበው? ኤልኢን እንደ ሌ ማንበብ እንደ ሌ፣ ቲን እንደ ት ሌት፣ ኤስን እንደ ስ ሌስ ሌስ፣ ጂኦን እንደ ጎ ሌስ ጎ ሌስ ጎ፣ ቲኤችኢን እንደ ዜ ቲኤችኢን እንደ ዜ፣ አርኢን እንደ ር ማንበብ ዜር ሌስ ጎ ዜር ሌስ ጎ ዜር ምን ማለት ነው? እዚያ እንሂድ እዚያ እንሂድ። እንግዲህ ሌስ ጎ ካልን ምን ማለት ነው? ጎ ማሄድ አለን። ሌስ ደግሞ እንደዚህ እንበል እንደዚህ እናድርግ ለማለት ሌስ እንላለን ማለት ነው። ስለዚህ ሌስ ጎ ካልን እንደዚህ እናድርግ እያለን ነው። ይቅርታ ሌትስ ካልን እንደዚህ እናድርግ፣ ጎ ካልን ደግሞ መሄድ ስለሆን ሌስ ጎ ካልን በአንድ ላይ እንሂድ እያለን ነው ማለት ነው። ስለዚህ ዜር ማለት ደግሞ እዚያ ማለት ነው። ስለዚህ እዚያ እንሂድ ለማለት ሌትስ ጎ ዜር እንዳለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ አይን እንደ አይ፣ ኤን እንደ አ፣ ከዛ ሁለት ፒ አሉ እነሱን እንደ ፕ እናነባለን። አርኤን እንደ ሪ፣ ኤስኤ ኤስኤ ኤስ አይ ኤን በአንድ ላይ ሼ ብለን ማንበብ ኤስ አይ ኤ። እንደዚህ ሲመጡባችሁ ሁሌም ሼ የሚል ድምፅ ያላቸው ማለት ነው። ሼ ኤስ አይ ኤ በአንድ ላይ ሼ። ቲኢን እንደ ት ማንበብ ስናነበው አፕሪሼት አፕሪሼት፣ ዋይ ኦ ዩ ዩ ብለን ማንበብ አይ አፕሪሼት ዩ አይ አፕሪሼት ዩ
ምን ማለት ነው? አደንቅሃለሁ ወይም አደንቅሻለሁ ለማለት አፕሪሼት ዩ እንላለን። አፕሪሼት ማለት ማድነቅ ማለት ስለሆነ ስለዚህ ዩ ማለት አንተ ወይም አንቺ ስለሆነ አደንቅሻለሁ ወይም አደንቅሃለሁ ለማለት አፕሪሼት ዩ እንላለን ማለት ነው። ያ ይሄኛውስ እንዴት እናንበው? ዳብሊው ኢን እንደ ዊ ማንበብ፣ ኤች ኤን ሃ ብለን ማንበብ፣ ቪኤን እንደ ቭ ማንበብ፣ ሃብ ቲኦን ቱ ብለን ማንበብ፣ ጂኦን ጎ ብለን ማንበብ። ሙሉ ስናነበው ዊ ሃቭ ቱ ጎ ምን ማለት ነው? መሄድ አለብን ማለት ነው። መሄድ አለብን እንግዲህ ዊ ማለት እኛ ማለት ነው። እዚህ ጋር ሃቭ ብቻ ከሆነ አለኝ እንደማለት ነው የምንጠቀመው፣ አለኝ ወይም አለን ለማለት ነው። እዚህ ጋር ግን ከቱ ጋር ነው የመጣው? ሃቭቱ ብለን ነው የምናነበው። ይሄ ማለት ደግሞ አለብን ወይም አለብኝ ለማለት ነው የምንጠቀመው። ሃቭቱ ከሆነ ማድረግ ስላለብን ነገር ስንገልጽ ነው የምንጠቀመው ማለት ነው። ስለዚህ ሃቭቱ ካልን አለብኝ፣ አይ ሃቭቱ እንደዚህ በቃ ማድረግ የፈለግነው ነገር በቀላሉ ለመግለጽ ሃቭቱን መጠቀም እንችላለን ማለት ነው። ስለዚህ ሃብ አለኝ የሚለው አይደለም። ሃቭቱ ከቱ ጋር ከመጣ አለብኝ እንደማለት ወይም አለብን እንደማለት እንጠቀመዋለን ማለት ነው። ስለዚህ ጂኦን እንደ ጎ ማንበብ፣ ጎ ማለት ደግሞ መሄድ ነው ብያችኋለሁ። ስለዚህ በአንድ ላይ ዊ ሃቭ ቱ ጎ ካልን መሄድ አለብን እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም ዳብሊው ኢን ዊ ብለን አነበብን፣ ኤች ኤን ሃ፣ ቪኤን ቭ ሃቭ፣ ቲኦን ቱ ብለን ማንበብ፣ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት ስናነበው ስታርት ዊ ሃቭ ቱ ስታርት ምን ማለት ነው? መጀመር አለብን። ስታርት ማለት ነው እንግዲህ ምንድን ነው? መጀመር ነው። ሃብቱ ደግሞ ምንድን ነው? እንደነገርኳችሁ አለብን ወይም አለብኝ እያልን ነው ማለት ነው። ዊ ስለሆነ እኛ ነው። ስለዚህ አለብን ይሆናል። ዊ ማለት እኛ ስለሆነ ዊ ሃቭ ቱ ስታርት ስንል መጀመር አለብን እያልን ነው ማለት ነው። ኦኬ ወደ ቀጣዩ ሄድ። ምን ይላል? ኤችኤን እንደምን ማንበብ? እንደ ሃ፣ ኤችኤን እንደ ሃ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ፣ ሃንድ፣ ኦን እንደ ኦ፣ ቪኢን እንደ ቨ፣ አርን እንደ ር ማንበብ። ስናነበው ኦቨር ሙሉ ሲነበብ ሃንድ ኦቨር ካልን ምንድን ነው? ጠጋበል ወይም ጠጋቤ ለማለት ምን እንላለን? ሃንድ ኦቨር እንላለን ማለት ነው። ያ እኛውስ ቲኤን እንደ ቴ ማንበብ፣ ኬኢን ክ ብለን ማንበብ፣ ቴክ አይቲን ኢት ብለን እናነባዋለን። ቴክ ኢት ምን ማለት ነው? ውሰደው ወይም ውሰጁ ለማለት ቴክ ኢት እንላለን ማለት ነው። ያ ኤስ ምን ይላል? ኤስን እንደ ስ ማንበብ፣ ቲኤን እንደ ታ፣ ዋይን እንደ ስታይ፣ ኤችኤን ሂ ብለን ማንበብ፣ አርኤን ር፣ ሂር ስታይ ሂር እዚህ ቆይ ወይም እዚህ ቆይ ለማለት ስታይ ሂር እንላለን ማለት ነው። ስታይ ማለት መቆየት፣ ሂር ማለት ደግሞ እዚህ። ስለዚህ በአንድ ላይ እዚህ ቆይ ለማለት ስታይ ሂር እንላለን ማለት ነው። ያ ኤኛውስ ምን ይላል? ሲኦን እንደ ካ ማንበብ፣ ኤምኤን ም ብለን ማንበብ፣ ካም ኤችኤን ሂ ብለን ማንበብ፣ አርኤን ር፣ ሂር ካም ሂር እዚህ ና ወይም እዚህ ናይ ለማለት ካም ሂር እንላለን። ካም ማለት መምጣት፣ ሂር ማለት ደግሞ እዚህ ማለት ነው። በአንድ ላይ እዚህ ና ማለት ይሆናል። ኤችኦን እንደ ሆ እናንብብ፣ ኤችኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ፣ ሆልድ አይቲን ኢት፣ ሆልድ ኢት ያዘው ወይም ያዡ ለማለት ሆልድ ኢት እንላለን። ሆልድ ማለት መያዝ ማለት ነው። ኢት የሚለው ደግሞ ኦልሬዲ ልንዘው ያሰብነው ወይም የሚያዘውን ነገር ነው የሚገልጽልን። ወይም ይህ ብላችሁ መያዝ ትችላላችሁ ማለት ነው። ያ ይሄኛውስ እንዴት እናንብበው? ኬኢን በአንድ ላይ ኬ ብለን እናነባለን። ፒን እንደ ፕ ማንበብ፣ ኬፕ አይቲን ኢት ብለን ማንበብ፣ በአንድ ላይ ኬፕት ጠብቀው ወይም ጠብቂው ለማለት ኬፕት እንላለን። ኪፕ ማለት መጠበቅ ማለት ነው። መጠበቅ፣ ኢት የሚጠበቀው ነገር። ስለዚህ ኬፕት ካልን ጠብቀው ወይም ጠብቂው እያልን ነው ማለት ነው። ያ ወደ ቀጣዩ ነው ወደ መጨረሻው ስንሄድ ምን ይላል? ቢዩን እንደ ባ ማንበብ፣ እንደ ቡ ሳይሆን እንደ ባ ነው የምናነበው። ዋይን ይ ብለን ማንበብ፣ ባይ አይቲን ኢት ባይ ኢት ምን ማለት ነው? ግዛው ማለት ስንፈልግ ባይ ኢት እንላለን ማለት ነው። እንግዲህ ባይ ማለት መግዛት ነው። ኢት ደግሞ የሚገዛው ነገር ነው የሚገልጽልን ማለት ነው። ስለዚህ ባይ ኢት ካልን ግዛው እያልን ነው ማለት ነው። ይህን እንደ አይ ነው የምናነባት። ኤኤምን ምን ብለን ማንበብ? አም ብለን ማንበብ። ከዛ ኤስዩን እንደምን ማንበብ? እንደ ሳ፣ አርን እንደ ር፣ ፕን እንደ ፕ፣ አርአይን እንደ ሪ፣
ኤስን ኢን እንደ ዝ ዲን እንደ ድ ስናነበው ሰርፕራይዝድ ሰርፕራይዝድ አም ሰርፕራይዝድ አም ሰርፕራይዝድ ምን ማለት ነው? ተገርም ያለው ስንል አም ሰርፕራይዝ እንላለን ማለት ነው። ያ ሰርፕራይዝ ማለት እንግዲህ መገረም መደነቅ ማለት ነው። መደነቅ ስለዚህ ተደንቅ ያለው ወይም ተገርም ያለው ስንል አም ሰርፕራይዝድ እንላለን ማለት ነው። ያ የኛውስ ምን ይላል? አሁንም አይን እንደ አይ ማንበብ ኤኤምን አም ለማንበብ ከዛ ሲዩን እንደ ክ አርአይን እንደ ራይ ከዛ ኦ ሳይለንት ነው። ዩን እንደ ዩ ኤስን እንደ ስ ማንበብ ስናነበው ክሬስ 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 ብለን እናነባዋለን። ክሬስ አም ክሬስ ካለ ምንድን ነው? ጓጉቻለሁ። ይሄኛውስ ምን ይላል? አይን እንደ አይ ማንበብ ኤኤምን አም ብለን ማንበብ አም ከዛ ፒን እንደ ፕ ኤልኤን እንደ ሊ ከዛ ኤን አናነብም። ሁለት አናባቢዎች በአንዴ ሲመጡ የመጀመሪያውን አንብበን ቀጥሎ ያለውን አናነብም ስላልን ስለዚህ ኤን ኤልኤን እንደ ሊ አነበብን። ኤስኤን እንደ ዛ ሚል ድምፅ አላት። ኤንን እንደ ን ማንበብ ቴን እንደ ት ማንበብ በአንድ ላይ ፕሌዛንት አምፕሌዛንት ደስተኛ ነኝ ማለት ነው። ደስተኛ ነኝ አም ሃፒ ማለት ትችላላችሁ። ግን በጣም ደስተኛ ከሆናችሁ ደግሞ ፕሌዛንት የሚለውን መጨመር ትችላላችሁ ማለት ነው። ያ ወደ ቀጣዩ እንሂድ። አሁንም አይን እንደ አይ ማንበብ ኤኤምን አም ብለን ማንበብ ሲኦን እንደ ኮ ኤንን እንደ ን ኤፍዩን እንደ ፉ ኤስኢን እንደ ዝ ማንበብ ዲን እንደ ድ ማንበብ ኮንፊውዝድ አም ኮንፊውዝድ። እንግዲህ እዚህ ጋር ግን ኤስ ለምን እንደዚህ ትነበባለች የምትሉ ካላችሁ አይ ቲንክ ጥያቄ ይፈጥርባችኋል። እንደምን ነው ከአናባቢዎቹ መሀል ከመጣች ኤስ በአብዛኛው ጊዜ ሁሌም ማለት አይቻልም፣ ግን በአብዛኛው ከአናባቢዎቹ መሀል ከመጣች እንደዚህ ትነበባለች። እንደዚህ ድምጿ ዚ ይሆናል ማለት ነው። አሁን እዚህ ጋር ካያችሁ ከዩና ከኤስ መካከል ነው ያለችው። ስለዚህ እንደዚህ እናነባታለን ማለት ነው። እዚህ ጋር አሁን ከኤና ከኤ መካከል ከአናባቢ መካከል ነው ያለችው። እንደዛ አነበብናት። እዚህ ጋርም እንደዚሁ ተመሳሳይ። ስለዚህ በአብዛኛው በሚባል ደረጃ ከአናባቢዎቹ መሀል ከመጣች ኤስ እንደምታነባታላችሁ ዝ ሚል ድምፅ አላት ማለት ነው። ስለዚህ አም ኮንፊውዝድ ብለን እናነባዋለን። ምን ማለት ነው? ግራ ተጋብቻለሁ ወይም ተወዛግቤያለሁ ለማለት አም ኮንፊውዝድ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አይን እንደ አይ ኤኤምን አም ብለን ማንበብ አም ከዛ ኢን እንደ ኢ ኤምን እንደ ም ቢኤን እንደ ባ ከዛ ሁለቱ አር አለ እሱን በአንድ ድምፅ የምታነቡት ራ ከኤ ጋር ራ ሁለቱንም ኤስ እንደ ስ ማንበብ ከዛ ዲን እንደ ድ ማንበብ ስናነበብ ሙሉን አምባራስድ ካልን ምንድን ነው? አፍር ያለሁ ማለት ከፈለግን አምባራስድ እንላለን ማለት ነው። ያ ይኛውስ ምን ይላል? አም ኤስን እንደ ስ ማንበብ ሲኤን እንደ ካ አርኤን እንደ ር ዲን እንደ ድ ማንበብ አምስካርድ ካልን ፈርቻለሁ እያል ነው። ፈርቻለሁ ስካርድ ማለት ምንድን ነው? መፍራት ማለት ነው። መፍራት ወይም ፈርቻለሁ። አም ስከርድ ካልን ደግሞ ፈርቻለሁ እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ ማንበብ ኤኤምን አም ከዛ ኤልኦን እንደምን ማንበብ እንደ ሎ ከዛ ዋይኤን ያ ብለን ማንበብ ኤልን ል ብለን ማንበብ ሎያል አም ሎያል ካልን ምንድን ነው? ታማኝ ነኝ እያልን ሎያል ማለት ታማኝ ማለት ነው። ስለዚህ ታማኝ ነኝ ለማለት አም ሎያል እንዳለን ማለት ነው። ያ ወደ ቀጣይ እንሂድ። ኤችኢን እንደምናንብበው እዚህ ጋር እንደ ኸ ማንበብ እንደ ኸ ኤልን እንደ ል ፒን እንደ ፕ ማንበብ ኸልፕ ቲኤችኢን በአንድ ላይ ዘ ብለን ማንበብ ኤምን ምን ብለን ማንበብ ኸልፕ ዘም ምን ማለት ነው? እርዳቸው ወይም አግዛቸው ለማለት ኸልፕ ዘም እንላለን ማለት ነው። ኸልፕ ማለት እንግዲህ አሁን እነዚህ ስታያቸው አጭር ወይም ሀረግ ናቸው። አረፍተ ነገር አልሞሉም። ያው ባለቤት የላቸውም፣ ግን ያግባቡናል ማለት ነው። ስለዚህ የሆነን ሰው ኸልፕ ዘም ካልን እርዳቸው እያለን ነው ማለት ነው። ኸልፕ ማለት ማገዝ መርዳት ማለት ነው። ዘም ማለት ደግሞ እነሱ ማለት ስለሆነ ያ እዚህ ጋር ደግሞ አሁንም አይኤንን ኤን ብለን ማንበብ ኤን ቪአይን ቫይ ብለን ማንበብ ቲኢን በአንድ ላይ ት ብለን ማንበብ አይንቫይት
ቲኤችኢን ምን ብላችሁ አነበባችሁት? ቲኤችኢን እንደ ዘ ኤምን እንደ ማንበብ ዘም ብለን ማንበብ። ኢንቫይት ዘም ምን ማለት ነው? ጋብዛቸው ለማለት ኢንቫይት ዘም። አሁንም ኢንቫይት ማለት መጋበዝ ነው። ዘም ማለት ደግሞ እነሱ ነው። ስለዚህ እነሱን ጋብዛቸው ስንል ኢንቫይት ዘም እንላለን ማለት ነው። ያ ኤን እንደ አ ማንበብ እዚህ ጋር ኤን እንደ አ፣ ኤስን እንደ ስ፣ ኬን እንደ ክ ማንበብ። አስክ ቅርታ ቲኤችኢን እንደ ዘ ማንበብ፣ ኤምን እንደ ማንበብ። ዘም አስክ ዘም ምን ማለት ነው? ጠይቃቸው ማለት ነው። ጠይቃቸው ቅርታሽ አስክ ዘም ጠይቃቸው። ያ አስክ መጠየቅ ስለሆነ ዘም ማለት ደግሞ እነሱ እንደነገርኳችሁ እነሱ ማለት ስለሆነ እዚህ ጋር ደግሞ እንዴት እናንብበው? ሲኤን እንደ ኮ ማንበብ፣ ሲኦን እንደ ኮ። አሁን ኤ ድምጿ ተቀይሯል። በአብዛኛው ከኤል መሀል ከኤል ጋር ማለት ከኤል ቀድማ ስትመጣ ኤ እንደ ኦ የምትነበብበት ጊዜ አለ። በአብዛኛው ጊዜ ማለት ነው። ብዙ ቦታ ካያችሁ ማለት ነው። ስለዚህ ሲኤን እንደ ኮ አነበብን። ሁለቱንም ኤል እንደ ል ማንበብ። ኮል ቲኤችኢን እንደ ዘ፣ ኤምን እንደ ሚ ማንበብ። ዘም አሁንም ኮል ዘም ምን ማለት ነው? ጥራቸው ወይም ደውልላቸው ለማለት ኮል ዘም ማለት እንችላለን። ኮል መደወል እንደምታውቁት፣ ዘም ማለት እነሱ። ያ ኤን እንደ አ ማንበብ፣ ዲን እንደ ድ፣ ቪአይን ቫይ ብለን ማንበብ፣ ሲኢን እንደ ስ ማንበብ። አድቫይስ ኤችኢን እንደ ኸ፣ አርን እንደ ር። አድቫይስ ኸር ምን ማለት ነው? ምከራት ማለት ነው። ምከራት። ያ ይሄኛውስ ምን ይላል? ቲኢን እንደ ቴ ማንበብ፣ ሁለቱንም ኤል አሁንም እንደ ል ማንበብ። ቴል ቲኤችኢን ዘ ብለን ማንበብ፣ ኤምን ም። ቴል ዘም ምን ማለት ነው? ንገራቸው ወይም ንገሪያቸው ለማለት ቴል ዘም እንላለን። ቴል መናገር ነው። ዘም እነሱ። ያ ኤስ ምን ይላል? ኤን እንደ አ ማንበብ፣ ኤስን እንደ ስ፣ ኬን እንደ ክ ማንበብ። አስክ ኤችኢን ኸ ብለን ማንበብ፣ አርን እንደ ር ማንበብ። ኸር አስክ ኸር ምን ማለት ነው? ጠይቃት ማለት ነው። እንግዲህ አስክ መጠየቅ ነው። ኸር ማለት ደግሞ እሷ ማለት ነው። ስለዚህ እሷን ጠይቃት ስንል አስከር እንላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው ምንድን ነው? ሳሰለችሁ ሁልጊዜ የምንለቃቸው ቪዲዮዎች ተከታትላችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ኦኬ። ስለዚህ እኛንም ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አበረታቱ እንላለሁ። ኦኬ። ዛሬውን ክላስ እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ